ባለፈው አርብ በወጣው መረጃ መሰረት የኤደርሰን ዲል በሜዲካል ተርም ምክንያት ዝውውሩ እንደተቋረጠ የተለያዩ መረጃዎች ወጥተው ነበር እና ከዛ ወዲህ ግን 5 ቀን ባልሞላ ያክል ድረስ ዩናይትድ የተለያዩ 2 ተጫዋቾችን አስፈርሟል ማለት ነው። ከቼልሲ አንድሮ ሳንቶስ እና ከአስቶን ቪላ ደግሞ ዩሪ ቲለመንስ። ምን አይነት ኳሊቲዎችን ይዞ እንደሚመጡና እንዲሁም ደግሞ የተጫዋቾቹን ፕሮፋይል ደግሞ በዚህ ቪዲዮ አብረን እናያለን ማለት ነው። አንድሬ ሳንቶስን በ50 ሚሊዮን ፓውንድ ከቼልሲ አስፈርመናል እና እንደሚታወቀው ደግሞ አንድሬ ሳንቶስ ወደዚህ ክለብ ሙቭ ያደረገበት ሪዝን ምንድነው? እሱ እንደሚታወቀው ቼልሲ አሁን ላይ ቀጣይ ሲዝን ዋን ዊክ ኤፍሲ ክለብ ሆነዋል። በሳምንት አንድ ጨዋታ ብቻ ነው የሚጫወቱት። ፕሪሚየር ሊግ ነው፣ ቻምፒየንስ ሊግ ኮምፒቲሽን ስለሌላቸው ኤንዞ ፈርናንዴዝ እና ደግሞ ካይሴዶ እስካሁን ድረስ ቼልሲ ውስጥ ባሉ የልጁ የመጀመሪያ እድል የመጫወት እድል ፕሌይንግ ታይሙ ያነሰ ነው። ምክንያቱም እንደሚታወቀው ካይሴዶ እና ኤንዞ ፈርናንዴዝ የ100 ሚሊዮን በላይ የወጣባቸው ስለሆነ እነሱን ቤንች ማድረግ አይቻልም። እንዲሁም ደግሞ ዣቪ አሎንሶ ደግሞ ባክስሪ እንደሚጫወተው መጠን ደግሞ በጣም ለአንድሬ ሳንቶስ አስቸጋሪ ነው። ለዛ ነው ወደ ዩናይትድ ሙቭ ያደረገበት ሪዝን ማለት ነው። አብዛኛው ማን ዩናይትድ ፋን በዚህ ዝውውር ላይ በጣም ተናደዋል። እንዲሁም ደግሞ የቼልሲ ፋንም ደግሞ ተናዷል የእነሱን ተጫዋች ሉዝ በማድረጋቸው። ግን አንድሬ ሳንቶስ ግን ለዩናይትድ አሪፍ ትራንስፈር ዊንዶ እንደሆነ የምነግርበትን ሪዝን ልንገራቸው። በመጀመሪያ ደረጃ ላይ አንድሬ ሳንቶስ ፕሪሚየር ሊግ ፕሩቭ፣ ሁለተኛ ደግሞ ያንግ፣ እንዲሁም ደግሞ አሪፍን ሞቢሊቲ ወደ ቲማችን ይዞ የሚመጣ ነው። ፕሬስ ሬዚስታንት ነው፣ ፊዚካል ነው እና እንዲሁም ደግሞ በዚህ ሲዝን ባሳለፈው 27 ጌም ነው የተጫወተው አፒራንስ እና በሁሉም ኮምፒቲሽን ላይ 3 ጎል እና 4 አሲስት አለው። ዩናይትድ ደግሞ ያስፈረመበት ሪዝን ምንድነው? እሱ አንደኛ ደረጃ ሄዲንግ ላይ ጎበዝ የሆነ ተጫዋች ነው። ፍሬንች ሊግ ውስጥ ውሰት በነበረበት ታይም ላይ የተለያዩ ሄዲንጎችን ሲያገባ ነበር። ወደ 10 ጎል ያክል አግብቶላቸው ነበር እና ዩናይትድ ደግሞ በካዚሚሮ ያጣውን የአየር ኳስ በሳንቶስ ለመመለስ ሲሞክር ደግሞ እንመለከታለን። እንዲሁም ደግሞ ሌላ ደግሞ አንድሬ ሳንቶስ ሙቭን ፑሽ አድርጎ ነው የመጣውና ከዚህ በፊት በአሞሪም ስር ሊንክ ነበረን አሞሪም። እንዲሁም ደግሞ ባለፈው ሰመር ደግሞ ጋርናቾን ቼልሲ ሊገዛ ሲሞክር ዩናይትድ ደግሞ በስዋፕ ዲል ሳንቶስን ሲጠይቃቸው ነበር ማለት ነው እና በድንገት አይደለም ይሄኛው ዝውውር ያለቀው ባንዴና ከዚህ በፊት የተለያዩ ሊንኮች ስለነበሩ አንድሬ ሳንቶስ የፈረመው ማለት ነው ለዩናይትድ። እንደሚታወቀው ደግሞ ዩናይትድ ዩሪ ቲለመንስን ደግሞ ከአስቶን ቪላ ያስፈርሟል እና 29 ዓመቱ ሲሆን ቤልጂማዊ ተጫዋች ነው እና ዩናይትድ ያስፈረመበት ሪዝን ምንድነው? እሱም በጣም ቨርሰታይል የሆነ ተጫዋች ነው። አድቫንስ መጫወት የሚችል ተጫዋች ነው። ሆቢን ኮምፒት ማድረግ የሚችል ነው። እንዲሁም ደግሞ 29 ዓመቱ ላይ ነው ያለው። ኦልሬዲ ኳስ እንዴት መጫወት እንዳለበት የምታስተምሩት አይነት ተጫዋች አይደለም። ኦልሬዲ ሜድን የሆነ ተጫዋች ስለሆነ እንደመጣ በአንዱ ቲሙ ላይ ኢምፓክትን ማምጣት የሚችል ተጫዋች ነው። እንዲሁም ደግሞ የኮቢ ኦልተርኔቲቭ ነው። ከኮቢ ጋር አንድ ላይ ላይጫወቱ ይችላሉ፣ ግን ኦልተርኔቲቭ ነው። እንዲሁም ደግሞ ዲፕ ላይን ፕሌይ ሜከር ነው። በአስቶን ቪላ ውስጥ ሲጫወት አይታችሁት ከሆነ በጣም አድቫንስ ነው የሚጫወተው። ምክንያቱም ከማራ እና ኦናና ኦናና እሱ ጀርባ ስላሉ ዲፌንሲቭ ሪስፖንሲቢሊቲ አልነበረበት። እንዲሁም ደግሞ የተለያዩ ኪ ፓሶች ላይም ደግሞ በጣም ፐር ጌም ላይ 1.5 የሚያክል ኪፓሶችን አሉት። በዚህ ሲዝን 25 ፕሪሚየር ሊግ አፒራንሶችን አለው፣ 4 አሲስትን አለው። እንዲሁም ደግሞ ፓስ ፐር ጌም ደግሞ 53.3 አለው። ፓስ ኮምፕሊሽን ደግሞ 84.87 አለው። እንዲሁም ደግሞ ኤክስፔክትድ አሲስትም ደግሞ በጣም ቶፕ ሌቭል ያለ ተጫዋች ነው። እንዲሁም ደግሞ በፕሪሚየር ሊግ ኬሪየሩ ደግሞ ወደ 279 የሚያክል አፒራንሶችን ደግሞ በፕሪሚየር ሊግ ስታት ላይ አድርጓል ማለት ነው። ላስት ታይምም ደግሞ ዩሮፓ ሊግም ሲያሸነፉም ደግሞ ብዙ ኮንትሪቢዩሽን ሲያደርግ የነበረ ነው። እንዲሁም ደግሞ ቤልጅየም ላይም ደግሞ አሪፍን ፐርፎርማንስ ያሳየ ነበር። ኢቨን ሊደርሺፕ ኳሊቲ ያለው ተጫዋች ኦቨር ኬቪን ድብሩይና እሱ ነበረ ካፕቴን የነበረው እና በጣም ጎበዝ ተጫዋች ነው እና ከሱ 1-3 ዓመትን ማውጣት የሚችል አይነት ፕሮባቢሊቲ ያለው ዩናይትድ። እንዲሁም ደግሞ ሚድፊልደርም ስለሆነ ካሪክም አሪፍ አድርጎ ሞልድ አድርጎ ጠቅመው ይችላል ማለት ነው እና ዲፕ ላይን ፕሌይ ሜከር ነው፣ ቨርሰታይል ነው፣ ኢንጁሪ ፕሮን አይደለም። ዛትማች ትንሽ ጉዳቶች አሉ ዛትማች የሚያሳስብ አይነት አይደለም። ምክንያቱም እኛ ዴሊትን አለን ኢንጁሪ ፕሮን፣ ሊዛንድሮ ማርቲኔዝን አለን ኢንጁሪ ፕሮን፣ እነሱ ራሱ ከክለብ አሉ እና ይሄ ሬድ ፍላግ አይደለም ለዩናይትድ። ብሬኪንግ ፓሶቹ በጣም የሚያምር ተጫዋች ነው እና በጣም ደግሞ ፕረስ ሬዚስታንት አለው ደግሞ ዩሪ ቲለመንስ። ለዛ ነው ዩናይትድ ያስፈረመበት ሪዝን። አንድሬ ሳንቶስ እና ቲለመንስ ደግሞ ታክቲካሊ ደግሞ እንዴት ፊት ያደርጋሉ ብለን ደግሞ ስናስብ ሳንቶስ ምን አይነት ኳሊቲዎችን አሉት? ዲፌንሲቭ አንከር መሆን የሚችል ተጫዋች ነው። ኳሶቹ ዊን ማድረግ ቦል ዊነር አይነት ካራክተርን በውስጡ ታያላችሁ። እንዲሁም ደግሞ ኳሶቹንም ደግሞ ይዞ ደግሞ ድራይቭ ማድረግ የሚችል ተጫዋች ነው። በጣም ዲፕ ላይን ፕሌይ ሜከር ነው። እንደሚታወቀው
ላስት ታይም ሊየም ሪዚኒያ የነበረ ታይም ላይ ዲፕ ላይን ፕሌይ ሜከር ሆኖ ሲጫወት አይተነዋል። ካይሴዶ ትንሽ ፈርዘር ሲጫወት አይተነዋል። ኦን ደ ቦል ዲፕ ላይን ፕሌይ ሜከር መጫወት የሚችል ከሜኑ ጋር አሪፍ ኮምፕሊመንት ይደረጋል። ነገር ግን በሁለቱም ዊክነስ ምንድነው እሱ ግራውንድ ከቨሬጅ ላይ ሁለቱም ብዙ አይደለም እና ግን አግሬሲቭ ነው። ሳንቶስ በጣም ታክሎቹ ዊን የሚያደርግ ነው። በጣም ደግሞ ጎሎችንም ደግሞ ዊን ማድረግ የሚችል ተጫዋች ነው ማለት ነው። ማንቸስተር ዩናይትድ የሰመር ሚድፊልድ ሪቢውልድን ከሳንቶስ እና ዩሪ ቲሊመንስን ጀምረዋል ማለት ነው እና ይሄ ዲል አሪፍ ዲል ይመስለኛል እኔ እንደማስበው። ምክንያቱም በባለፈው ታይም ላይ ቹዋሜኒ ሉዝ አድርገናል፣ ሳንድሮ ቶናሊን ኦልሞስት ሉዝ አድርገናል፣ ማቴስ ፈርናንዴዝ ሉዝ አድርገናል፣ ኤልጌት አንደርሰንን ፈልገናል። ነገር ግን አሁን ላይ ዩናይትድ በ85 ሚሊዮን ፓውንድ ሁለትን ተጫዋች ፕሪምፕሩቭን የሆነ እንዲሁም ደግሞ ቲሊመንስ ደግሞ በተለያዩ ሃይ ሌቭል ላይ ኮምፒቲሽኖች የተሳተፈ ኤክስፒሪየንስ የሆነ ተጫዋች ስለሆነ ወርልድ ካፕ ፐርፎርማንስ ልትሉ ትችላላችሁ፣ ዩሮፕ ኮምፒቲሽን ልትሉ ትችላላችሁ እና በጣም ኤክስፒሪየንስ የሆነ ተጫዋች ስለሆነ ማቴስ ፈርናንዴዝን ሉዝ ማድረጋቸው በ85 እነዚህ ሁለቱን ማምጣት በጣም አሪፍ ዲል ይመስለኛል እና ዩናይትድ ሰመር ሪቢልዱን ጀምሯል እነዚህ ሁለቱ ተጫዋቾች እና አሪፍ ዲል ይመስለኛል። እናንተ ምን ታስባላችሁ? ኮመንት ላይ ያሳውቁኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮመንትም ደግሞ ጻፉ። ሌላ ሀሳብ ካላችሁ ወይ ደግሞ ሌላ እንዲሰራላችሁ የምትፈልጉ ቪዲዮ ካለ ታክቲካል ፊትም ደግሜ እንዲሰራላችሁ ከፈለጋችሁ በኮመንት ላይ ያሳውቁኝ። እስካሁን ድረስ ስለተከታተላችሁ ያመሰግናለሁ። በቀጣይ በተለያዩ ሀሳቦች እስከምንገናኝ ድረስ ደህና ሁኑ።